ይሆናል ማለት ነው። ኢማጂን ይህ ገበሬ ይህ አርሶ አደር በቆሎ ምክንያት ጤፍ ላይ ማረስ ሳይችል በጎጃምና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ ማዳበሪያ ተጨምሮበት መፍራት ያልቻለበት ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት ወደ እንትን ውስጥ ገባ። ድህነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለው። ሁለተኛው በጣም አንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአምባገነን ውስጥ ገዛ የሆነችው የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ የነበሩት ይሄ የሚካሄደለ በምናቀው ነው። ከዚያ በፊት የነበራችሁ ታውቃላችሁ። እንደዚህ 5-6-7 ቀናት አድርገን ዜጎች ለቅሶ መሄድ ያልቻሉበት፣ ዜጎቻችንና መስጊድ መሄድ ያልቻሉበት፣ እናቴ የእሷ እናት ስታርፍ ሄዳ መግበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይጠበቅም። ከፈታቱ ጠርነ ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ጎጃም ወደ ጎንደር ተስፋፍቶ ነጋዴው ከአንድ ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማ ሲገባ አሁን ዋና ከተማ ስር ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል። ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር ማለት የሚያኮራ ሰው የምታረግበት ነበር። ዛሬ ግን ሰርቶ ትንሽ ያለ ሰው የሚፈራበት የሚደበቅ ማለት ይናዳምጥቀው ያለውን ነገር መረጋት ትችላለ። ስለ እኔ ውፍረት ታይስቴ ቆንጆ አወፍር ያለ ቦርጫቶች የድህነት አረንቋት ነው ያለው። ቀንቆሮ ተሰምቶ በሀገራችን በብራችን ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ያለው። ለዚህ ሁለቱ ወጥ ሊያል ኮመን እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ ተዋለ። ይህ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁ በተናገራችሁት ኢኮኖሚያችንን አንኮትኩቶታል። ለመሰረተ ልማቶቻችን ፈርሰዋል። የሀገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥቃሚ ኢንቨስትመንት እንድትደረግ ሆናለች። ማሚ እንጨርሰው ይልኩ ከዛ የደረበችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክትን ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢሽን አድርጓል። አጎተ እያወራኩ ነው። ትናንት አንተ አይደለ አዳምጪ ያልከኝ? ለዛ እያዳመጥኩ ነው። እሺ ክፈች ፈልጌያለሁ። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን ወገን መንገድ ያልቻሉበት፣ ክልሎች፣ ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት፣